አግዘኝ ሜቢ በቃ በቂ ነው እኮ የጠራኸው እኮ ተቀባይታ ያለው ዘመናዊ የሆነ የሚያምር ነገር ማለት ነው። እና ሳይ ደግሞ ከላይ በኩል መኝታ ያላቸው ከላይ በኩል ነው። ሳሎን ወደ ታች በኩል ምናምን ያለው። እናንተ ብዙ ነቢያት ፍለጋ ለምትንከራተቱ ከመናፍስት ተጽዕኖ ነፃ ወጣችሁ እንድትቀሩ የሚያስፈልጋችሁ ሲጫንባችሁ ሳይሆን መጫን ጥሩ ቢሆንም ከእግዚአብሔር ቃል ጋር ቤተሰብ ስትሆኑ። በሐምሌ 19 ሊገጭሽ ነበር ሰይጣን ይላታል። ለምን እንደሚገጭ እግዚአብሔር ይገጽ። ሟርት የሚባለው ይሄ ስንት ብር ይሻልሃል ይላሉ አንዳንዱ ነብይ ደግሞ። ስንት ነው የምትፈልጊው? ስንት ይሁንልሽ? እኔማ በቃ እንደው 20 ሚሊዮን ሰጠውሽ። አሜን። እንዴት ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያዳል። እንግዲህ ምንም ማድረግ አይቻልም። ስሞይንን ጉድ ዛሬ ስለ ሐሰተኛ ነቢያቶች ነው የምናየው። ብቻዎቹ አምስቱ ሶላዎች ዲፋይን አድርግልኝ እስቲ። አምስቱ ብቻዎች እስቲ ምንድን ናቸው? አምስቱ የኢየሱስ አምስቱ ኦኬ ብቻዎች ከኢየሱስ ሕይወት፣ መንገድ፣ እውነት። 3 እውነተኛ ሕይወት፣ እውነተኛ መንገድ፣ እውነተኛ ሕይወት፣ እውነተኛ የሕይወት እንጀራ። አግዘኝ ሜቢ በቃ በቂ ነው እኮ የጠራኸው እኮ። እሺ አምስቱ ብቻዎች አታውቃቸውም? ኢየሱስ ምን ኢየሱስ ጋር ብቻ የምናገኛቸው አይደለም። አምስቱ ሶላ ስክሪፕቸሮች፣ አምስቱ ብቻዎች። ይሄ እንደ አንድ ፕሮቴስታንት እኮ እነዚህም ብቻዎች እኮ ማወቅ አለበት እኮ። ኦኬ ሜቢ እንትን ላይ ስላልመጣ ይሆናል። ሶሪ አንድ ጊዜ እቺ ስልክ ላንሳ። ዝጋት። ቆይ እዚህን እንጨርስ። እሺ እንደ ሁሉ ሰው ለምሳሌ አንድ ምሳሌ ልስጥ። ለምሳሌ እሺ እምነት ብቻ። ቀጥል አንተ ደግሞ ጸጋ ብቻ። እሺ እምነት ብቻ፣ ጸጋ ብቻ፣ ቅድስና ብቻ። እሺ ጽድቅ ብቻ። እሺ እምነት፣ ሕይወት ብቻ። እሺ ኦኬ አትበል። ቀጥል ዝም ብለህ ጽድቅ፣ ቅድስና፣ ጸጋ፣ እምነት፣ እሺ ሕይወት። በቃ ሞላ እኮ። እንደዛ ከሆነ እኮ እያለፍክ ነው እኮ። ከአምስት አለፍክ። እሺ እንዳታልፍ። ኦኬ በቂ ነው። ከአምስት እንዳታልፍ። ይሁን። በዚህ አጋጣሚ በሌላ እንዳታዩ ብቻ። እግዚአብሔር ማንንም ይጠቀማል። ቢሆንም ነብይ ነኝ፣ አስተማሪ ነኝ፣ ፊት እንትን ነኝ ካልክ መማር ይቀድማል። የሆነ ነገር አምስቱን እንኳን ማወቅ አለብህ። ኧረ በጌታ ስም ይሁንሽ። ክብር ለኢየሱስ ይሁን። ይሄንንም ስሙ። ጎማ ጋር የመኪና ጎማ ምናምን ከእንደዛ ጋር ወይ ጓደኛ ወይ እሺ እንደውም እሺ አንተ ምልክት ይሆን ዘንድ ለምሳሌ ኩየፈችን የቱ አካባቢ እንደሆነ ባላከም ወደ ነዩ ቸርች አካባቢ ወደዚህኛው ሳይድ ያለው
ይሄ ኮየ ፈጭ የሚባለው አለ አይደለ? ኮየ ፈጭ ሆኖ ፈጭ የሚባል ለብቻ ወደ እንዴት ብዬ ላስረዳ? ልክ ነህ። በቃ እኔ ያያለው ከቸርቹ ከዩ ቸርች ወደዛ ሳይሆን ይሄ ከጎፋ በኩል ማለት ነው። አዎ። እሺ አንተ መኪና ትነዳለህ? የቤት አዎ አለኝ፣ የራሴ አለኝ። ያንተ ቤት ለዩ ቸርች አሁን ለምሳሌ የዩ ቸርች ለአንተ ጀርባ ይሆናል። መኪና ስትገባ ደግሞ ቀጥታ ወደ ዩ ቸርች ያለ ያንተ ቤት ማለትም ያንተ መኪና እንደዚህ ስትገባ ማለት ነው። ስትወጣ ደግሞ መኪናውን አቁመ ስትወጣ ወደ ላይ በኩል ወጥተህ ነው እንትን የምትለው። ትክክል ነው። እሺ ሁለተኛ ደግሞ ምን ልበል፣ የሆነ ቤት አይቻለሁ። ቤት ሲያይ ዘመናዊ እንትን የተቀባ ቤት ያለው ዘመናዊ የሆነ የሚያምር ነገር ማለት ነው። እና ሳይ ደግሞ ከላይ በኩል መኝታ ያላቸው ከላይ በኩል ነው። ሳሎን ወደ ታች በኩል ምናምን ያለው ወደ ቤቴ ስትገባ ሳሎኔ በቀኝ በኩል ነው ያለው ገና ስትገባ ማለት ነው። ደግሞ ስትገባ መኝታው በኩል በግራ ሳሎኔ በቀኝ እንደዚህ ያለው መንፈሴ ላይ ማለት ነው። ቆይ ፕሮፌትዬ አንዴ የሆነች ነገር ልነግርህ ነው። የእግዚአብሔር መንፈስ ነው እያሳየህ ያለው አይደለ? ይሄንን አሁን ያ ጥግ ያዛችሁ ሰዎች፣ ሳይድ ይዛችሁ የምትሄዱ ሰዎች በደንብ ተጠንቀቁ። በነገራችን ላይ እውነት ትንቢት የሚናገሩ ሰዎች አሉ እኮ አሉ። ይሄ መሰመር አለበት አሉ። በእውነት ከእግዚአብሔር ሰምተው የሚናገሩ ሰዎች አሉ። ይሄንን አምናለሁ፣ ይቀበላለሁ። ዛሬም ሲናገሩ አሜን ብዬ ነው የምቀበለው። አብዛኛው ግን ሌባ ነው። በኢየሱስ ስም ንግድ የጀመሩ ጥንቆላ ነው። በኢየሱስ ስም አትታለሉ። በአደባባይ በየእንትኑ እየገባችሁ የምትታለሉ ሰዎች እንድትነቁ ነው። ይሄ ሌላ ምንም ችግር የለም። ከነሱ ጋር ምንም ጉዳይ ኖሮኝ አይደለም። እንዲህ ይመጣል። ኢንተርናሽናል እንትን ቸርች ይላል። ከዛ ሰው ብለህ ትገባለህ። ዘመን ይበላል፣ ብዙ ነገር ይበላል። የማይሆን ነገር እየጫኑ ይልካሉ። ታው ተጠንቀቁ ነው መልእክቱ ይሄ ነው። አንዳንዶች ደግሞ በተቀባ ሰዎች ላይ እኔ የተቀባ ያልተቀባ መቻል እውነት የሚናገሩ ሰዎች አሉ፣ ሐሰተኞችም አሉ። በጣም እንደውም አሁን እንዲያሸን እየፈሉ ነው። ተጠንቀቁ ነው። ይሄንን አንድ ቀን ስትበላ ይገባል። ሂድ አንተ ዝም ብለህ ተጠንቅቃችሁ የምትሰሙትን ነገር ፈትናችሁ ተቀበሉ ነው መጽሐፍ ቅዱስ ራሱ የሚናገረው። አንተ ማን ስለሆንክ ነው መጽሐፍ ፈትነህ ተቀበል እያለ ዋጥ የምታደርገው? ኧረ ስነ ስርዓት ያዝ። ኢየሱስ ያድናል። ስሙ ይሄንን ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። ምንድነው? ቆይ ምን አስበህ ነው? ቆይ ማን ነው የላከ እንዴ? የሆነ ጊዜ ደብደቤው መጣው አልክ፣ ዝም አለ። የሆነ ጊዜ አብሮ ከኔ ጋር ነው የሚውለው አልክሽ፣ ዝም አለ። ዛሬ ደግሞ ጭራሽ የማንቸስተር ሲቲ ደጋፊ ነው ኢየሱስ ክርስቶስ ኳስ ያያል ማለት ጀመረ እንዴ? አንተ እኮ ልትቆጣው ትፈልጋለህ እኮ እና ሂድ ምናምን ልትለው ትፈልጋለህ እኮ እንዴ? ማን የላከ? ቆይ ማን እንደዚህ በልበል እያለ አንተ የሚገፋፋ? ልትቆጣው ትፈልጋለህ እኮ ሆነ ልታመልቃችሁ እኮ ትፈልጋለህ እኮ። ያገራ ገባን እኮ እንደዛ ያሳፋጣማ አውቁም በቃ እንዴ። አንተ ማጨራሽ እኮ እንደ ጓደኛ ራሱ በጣም ትልቅ ይከበራል እኮ እንዴ። ጀለስ ራሱ ታከብረዋለህ እኮ አንተ እኮ እንደ ጓደኛ ብዙ ያየው አይደለም በዚህ። ኧረ ተው ረፍ እንጂ እንዴ ሰው እንኳን ምን ይልሃል? አንዳንድ ሰዎችን እያየውን እንደዚህ ሰዎችን ለምንድን ነው የምታቀርበው? ኧረ ስነ ስርዓት ያዝ። ትላንትና ነብይ ነው ብሎ ስንት ሰው አሜን እያለ የነበረ ሰው ነው ዛሬ እንደዚህ እውነታው ስለወጣ ነው። አሁንም በኢየሱስ ስም የሚያጭበረብሩ ሰዎች አሉ። ሰዎች ይወቁ። ትላንትና ለዚህ ልጅ እኮ አሜን ብሎ የዚህ ልጅ ትንቢት የተቀበሉ ሰዎች እኮ አሉ። ዛሬ ግን እንደዚህ እውነታው ሲወጣ ላይቀበሉ ይችላሉ። ሌሎችም አሉ። አጣርታችሁ ውሰዱ። ቤታችሁን ጓዳችሁን አስገብታችሁ በረከታችሁን ሰላማችሁን አታስበሉ። ባካችሁ ተጠንቀቁ። ሁሉም እንደዚህ ነው። አሁን ሐሰተኞች ሄዶ መጨረሻው ላይ የሚቆሙት በዚህ ልጅ እንትን ላይ ነው። በቃ እንደዚህ የሌለውን በመናገር የድፍረት ጥግ ማለት ነው። ተጠንቀቁ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ብቻውን በቂ ነው። ብራንች ይሄ ናት። እሷ ጋር ገባን። የእሷ ነገር ሁሉ ተዘጋግቷል። አሁን ምንም ለዘጋና ሰላም ይፈላችሁ እነብረበት ትገልማለህ ላለሸላቸው ወጣው ከጥቅምት 2 ጀምሮ በዲቫይን ኤምባሲ ዓለም አቀፍ ቤተክርስቲያን ፕሮግራም የተዘጋጀ ሲሆን ሁላችሁም በቦታው መጥታችሁ እንድትካፈሉ ማስታወቂያ እነግራችኋለሁ። የግቢውን በር እንትን ነው ቆርቆሮ ነው። ቀና አድርገህ ከእናንተ
እንሰማለን ግን አንፈርድም አሉ። እንሰማለን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ያንን በኢትዮጵያ ውስጥ ሪል የተቀቡ ነቢያቶችን ለማቆም የሚደረግ ጥረት በህልም ቁርጥ እንደመብላት ነው። ልንገራችሁ፣ let me tell you the truth። እውነቱን ልንገራችሁ፣ እንደ ፕሮፌት አይነት ያሉ ነቢያቶችን በኢትዮጵያ ውስጥ ለማቆምና አገልግሎትን ለማድከም የምትፈልጉ ሰዎች you have to be careful። ጥንቃቄ መውሰድ አለባችሁ። እግዚአብሔር ቀብቷቸው ለአገልግሎት የተላኩ ነቢያቶችን ለማቆም ጥረት የሚታረጉ ሰዎች ጥንቃቄ መውሰድ አለባችሁ። ነቢያቶች በእግዚአብሔር የተቀቡ ናቸው። በእግዚአብሔር የሚመሩ ናቸው። የእግዚአብሔርን ድምጽ የሚሰሙ ናቸው። ስለዚህ ነቢያቶችን ለማቆም ነቢያቶችን ለመቃወም ቦታ ያገኛችሁ ሰዎች you have to be careful። እግዚአብሔር እንዳይቆጣችሁ ተጠንቀቁ። ወዳችኋለሁ። ካቺው ሌተር። እንደዚህ ክርስቶስን ሳይሆን ሰውን የሚያመልኩ ሰዎች አሉ። ሐሰት የሚናገር ሰው ካለ ሐሰት ነው ማለት ምን ሆኖ ችግር? ሪል የተቀባውን እና ያልተቀባውን በምን እንለይ? ራሱ ወስደ እንደቀባሰው ትሆናለህ እንዴ? እንደ እግዚአብሔር ቃል ነው የምናየው። መጽሐፍ ፈትናችሁ ተቀበሉ፣ ፈትነን እንቀበላለን። ከዚህ ውጪ አትናገሩ። የፈለጉትን ይናገሩ፣ ህዝቡን እንደፈለጉ ያርጉ። ችግር ምን ማለት ፈልገው? አያችሁ፣ ወደ ራሳቸው ወደ ክርስቶስ ሳይሆን ወደ ራሳቸው ያሳደጉ ሰዎች ማለት ነው። ነቢይ ነው የጌታ ሰው ነው ምናምን ነው ወዳሉት ወደዛ ያደጉ ሰዎች ናቸው እኮ ወደ ክርስቶስ አይደለም። እነዚህ ኦሬዲ የነሱ እንትን ሆኗል። ምን ብዬ ላውራ? ጠንቋይ ቤት ያለ ምንድነው ባለው ካዳሚዎች ነው ምናምን ባለው ካዳሚዎች እንደዚህ ናቸው። በቃ ምንም ምናገር እንደ እግዚአብሔር ቃል እናገር አይናገር ችግር የለም ይቀበላሉ። እነሱን የሚቃወሙ ሰዎች እኔ ዛሬ እናገራለሁ ሐሰት የሚናገሩትን ሰዎች አልቀበልም። በአደባባይ እናገራለሁ። እውነት ከእግዚአብሔር ሰምቶ የሚናገሩትን ሰዎች ማለት ማን ነው? እግዚአብሔርን ራሱን ነው የምንቃወመው። ሐሰተኛውን ግን በአደባባይ ልክ አይደለም እንላለን። እንደዚህ ወደ ክርስቶስ ሳይሆን ወደ ነብዩ ያደጋችሁ ሰዎች ስነ ስርዓት ያዙ። ኧረ በኢየሱስ ስም ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን በሐምሌ 19 ሊገጭሽ ነበር ሰይጣን ይላታል። ለምን እንደሚገጭኝ እግዚአብሔር ይገስ ሟርት የሚባለው ይሄ ነብይ ብቻ አትጠብቅ። ጥሩ ነው እግዚአብሔር በነብይም ከመጣል በእውነተኛ ይምጣል እንጂ በማፊያዎቹ አያገኝም። በማፊያዎቹ አያገኝም። በሟርተኞቹ ሰሞኑን ከአንድ ወንድሜ ጋር ነበርኩ። የኛ ቸርች እዛ ህብረት አባል ነው። በጣም ነው የምወደው እና ሲመሰክርልኝ ከትናንት ወዲያ እንባዬ እንዲህ የፈሰሰ ነበር። በቃ የመሰከረልኝ በቃ እኔ አላውቅም እና ባቢ አለኝ። አዎ ይሄ እኮ በልተውኛል አለ። ብዙ ብር በልተውኛል። እንዴት አልኩት። ደሞ እኮ አለ ደውዬ ጠርቻቸው ነው የሚበሉኛል። በጣም ወጣ እንደ እውነት ልንገር ወገቤን እስኪያመኝ ነው ያሳቀኝ። በቃ ቤቴ መጥቶ እኮ ወገቤን እስኪያመኝ ቢባቢ አለ ይመጣሉ አለ። ከዛ ዛሬ ደውለ ባጠራን ኖሮ ይላሉ አለ እዚህ ቤት አደጋ ሊፈጠር ነበር ይሉኛል። በቃ ተንቀጥቅጬ አንድ አፍ ያለ ይልሰጣሉ አለ። ደሞ እኔ ካልደወልኩ እነሱ ይደውላሉ አለ። ይከሰት ያለ አደጋ እንደዚህ ሆነ። በአንድ ሰሞን ትዝታቸው ትንቢታቸው ጌታ ይመጣ። አሜን አሜን። በራሳችሁ ላይ ተንቢያውን እንደዚህ ያላችሁ ሃሌሉያ በከፍታዎች ላይ ያስኬደኛል በሉ እስቲ የማመልከው እግዚአብሔር በሉ እስቲ የማገለግለው አምላክ በከፍታዎች ላይ ይህንን እየሰማ እያየ መበላት ያንተ ነው። ስለዚህ ተጠንቅቀህ ሂድ።
ክርስትናን በጥንቃቄ ዝም ብለህ የተከፈተ በር ሁሉ ላይ ዘው ብለህ አትግባ። መጽሐፍ እንደምናገረው እየወሰድክ በእውነተኛ ይምጣ። እውነት እኮ ነው ይምጣ፣ ለእኔም ይምጣ፣ ለአንተም ለሁላችን። በማፊያዎች በኩል ግን እንዳይመጣ ትበላለህ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ሳይሰሩ ለመክበር ትንቢት መፈለግ እና ለማይሰራ ሰው ትንቢት መናገር ትሰራለህ፣ ትሄዳለህ፣ 3 ሚሊዮን ብር ስንት ብር ይሻልሃል ይላሉ አንዳንዱ ነብይ ደግሞ። ስንት ነው የምትፈልጊው? ስንት ይሁንልሽ? እኔማ በቃ እንደው 20 ሚሊዮን ይሁን ሰጠውሽ። አሜን። እንዴት አንተ ራሱ ሰው የጠራው 20 ሚሊዮን ለመብላት አይደል? ከሰው እንዴት ትሰጣታለህ? ልሰበሰብ እኮ ነው። እና መጪውም ጎባጣ ተናጋሪውም ጎባጣ ከሆኑ አስፈሪ ነው። የጎባጦች ማህበር የሚባለው ይሄ ነው። የጎባጦች ማህበር እንለዋለን። ይኸው መጽሐፉ ነው የሚለው። ጎባጣ የሆነ ካህን የአምላኩን እንጀራ አያቅርብ። ሄደን አየን ቅዱስ መጽሐፍ በአዲስ ኪዳን ሞታችኋል። ከሞታችሁ ደግሞ ሕይወታችሁ በላይ ያለበትን በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በታች ያለውን አይደለም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። በማፊያዎች እንዳትበሉ ተጠንቀቁ። ደስ የሚል ቆንጆ መልእክት ስሙ። ይሄንንም እናንተ ብዙ ነቢያት ፍለጋ ለምትንከራተቱ ከመናፍስት ተጽዕኖ ነፃ ወጥታችሁ እንድትቀሩ የሚያስፈልጋችሁ ሲጫንባችሁ ሳይሆን መጫን ጥሩ ቢሆንም ከእግዚአብሔር ቃል ጋር ቤተሰብ ስትሆኑ ታረቁ። ከተጣላችሁት ከእግዚአብሔር ቃል ጋር የሸሻችሁት ቃል ካለ ተጠጉት። እሱም ቢሆን ቃል ይዞ ስለሆነ የሚመጣው በጣም ለእግዚአብሔር ቃል ቤተሰብ መሆን አለባችሁ። በጣም ደስ የሚለኝ ቃል ግን አለ። ዛሬም ሰይጣን በራዕይ ምዕራፍ 22 ላይ በጣም በተደጋጋሚ ቦታ ላይ ከፍጥረት መነሻ ጀምሮ ሰይጣን ስራው ፍጥረትን ምን ለማድረግ ነው? ለማሰገድ። አሁንም ይሄ አውሬ አሜን ለማሰገድ ሲሆን ልጆች ደግሞ ባለመስገድ ነው የሚታወቁት። እነዚህ እነማን ናቸው? ልብሳቸውን በበጉ ደም አጥበው ያነጹ ብቻ አይደለም፣ ለአውሬው ምን ያላሉ ይላል። አዎ ይሄ እንትን የማይሰግድ ሰው ታውቃለህ? ለስንቱ ትሰግዳል? ይሄ ቆንጆና ጠቃሚ ምክር ነው ከተጠቀማችሁ። በሌላ ከተረጎማችሁ እኔ ምንም ልረዳችሁ አልችልም፣ ምንም ማድረግ አልችልም። በሐሰተኞች እንዳትበሉ ተጠንቀቁ። የእግዚአብሔር ቃል ጋር ቤተሰብ ሁኑ። ይሄ ነው የሚሻለን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።